እጅግ በጣም ቀላል ፈጣን ከእህቴ የተማርኩትን ራይስ አሰራር ላሳያችሁ። የፈላ ውሃ፣ ጨው፣ ከሞንና ኦይል ከዛ ሁሉ ሲንተከተክ ራይሳችሁን ሚክስድ ቬጂያችሁንና ፒስ ትጨምራላችሁ። እቺን ራይስ መስሪያ ከቲክታክ ሻፕ ላይ ነው የገዛኋት። 3.5 ካፕ ነው የምትይዘው እና በጣም አሪፍ ነገር ናት። ከታች ሊንክ አስቀምጥላችኋለሁ መግዛት ከፈለጋችሁ። ራይሱን በምታስቀምጡበት እቃ ላይ ማዮኔዝ ታደርጋላችሁ። ከዛ ደግሞ በሳይድ ደግሞ የፈላ ውሃ ውስጥ እንቁላል ትቀቅላላችሁ። እንቁላላችሁ ሲበስል ልጣችሁ ሁለት ቦታ ትቆርጡታላችሁ። ከዛ ደግሞ እኔ በኤር ፍራየር ያበሰልኩት ችክን ነበረ፣ እሱን ከተትኩኝ። እናንተም ከፈለጋችሁ ለብቻው ማብሰልም ትችላላችሁ። በቃ የራይሱ አሰራር ራይሱን ገልብጣችሁ እዚህ ውስጥ አለቀ። ምንም ሌላ ስራ የለውም። ትቀላቅሉታላችሁ፣ ግን ተቀዝቅዞ ስለሚበላ ፍሪጅ ውስጥ መግባት አለበት። ከፈለጋችሁ በሞቅ ባለውም እንደዚሁ መብላት ትችላላችሁ፣ ግን ሲቀዘቅዝ በጣም ነው የሚጣፍጠው። ይህንን ምግብ የሰራችላችሁ እዚህ ጋር ቅድመ አያቴ ትመጣለች። እቺ ናት ቅድመ አያቴ። በጣም ነው የሚጣፍጠው ውዶች እና በጣም ቀላል ነው። የራይስ መስሪያዋ ምርጥ ናት። ከለሯ ምርጥ ናት። ሴክሲ ናት። በጣም ነው የምታምረው። አነስ ያለ ራይስ መስሪያ ከፈለጋችሁ ከታች ያለችውን ኦሬንጅ ካርድ ተጭናችሁ ግዙ።